ፈቃደኛ ባይሆኑ ፈቃደኛ የሆኑ 5 ባለሀብቶች ለ2.3451 ሄክታር መሬት 6,336,507 ብር ካሳ ለከፈሉ አልሚ ባለሀብቶች የመስሪያ ቦታ ለማስተላለፍ በቅተናል። ከዚህ በተጨማሪ በአዲስ ወደ ወረዳችን ለሚመጡ አልሚ ባለሀብቶች ወረዳችን በተፈጥሮና ሰው ሰራሽ የቱሪስት መስህብ ሀብቶች የታደለ እንደ ትስኪ ፏፏቴ፣ እንደ ጉርቢ ዋሻ፣ እንደ ወለተ ጴጥሮስና ዙርዙር ኪዳነ ምሕረት ገዳምና ሌሎችም የሚገኙበት በመሆኑ ለተለያዩ የአገዳና የብዕር ሰብሎች ለአትክልትና ፍራፍሬ ምቹና ተመራጭ ወረዳ ሲሆን ለተለያዩ ኢንዱስትሪዎች በግብዓትነት የሚውል የተለያዩ ሰብሎችን የሚያመርት በመሆኑ የእንስሳት እርባታ የሚካሄድበት በመሆኑ ከፍተኛ የሆነ ወተት ምርት የሚመረትበት የዳንግሌ በግ መገኛና ለአጎራባች ወረዳዎችና ዞኖች እንዲሁም ለማዕከላዊ ገበያ ከፍተኛ የሆነ የቁም እንስሳት የሚያቀርብ በመሆኑ ሁሉም ቀጠናዎች በጋ ከክረምት የሚያስገቡ የገጠር መንገዶች እርስ በርስ የተሳሰሩ በመሆናቸው በየትኛውም የወረዳችን ቀጠና ገብቶ ኢንቨስት ለማድረግ ለሚመጣ አልሚ ባለሀብት የመንገድ መሰረተ ልማት ችግር የሌለበት በመሆኑ ግልገል ሰንቡ ተራራ የብረት ማዕድን ክምችት ያለ መሆኑ በክልሉ የማዕድን ሀብት ቢሮ ጥናት የተረጋገጠ ሲሆን ወደፊትም የክምችት መጠኑና ጥራቱ በጥናት የሚረጋገጡ ሌሎችም